እንዴት ነሽ ባክሽ? እቺ ነገር እስቲ ፏ አድርጊልኝ ፕሮግራም ስላለኝ ነው። ፈጣን ነው በይ። እሺ እኔ ምንሽ ከዳግም ጋር ነው የተዋወቃችሁት? ሊስትሮ ቦታ ጫማ ሊያስደርግ ሲመጣ የተዋወቀ። በጣም ይገርማል። ቆይ ግን በምን ቋንቋ ተግባብታችሁ ነው? በአማርኛ። ይገርማል። ቆይ ግን ሲጠይቅሽ አልተደሰትሽም? ማለቴ ሰርፕራይዝ አልሆነብሽም? የሆነ ውስጥሽ ነው ውርር አላለው? ለምን? ደረጃችሁ ነው። አንቺ የት እሱ የት? ከዚህ በላይ ምንም ያስገርም ነገር አለ? እንደሱ ነው እንዴ? እኔም ገርሞኛል። እርግጠኛ ነኝ እሱ እንደጠይቀሽ ሄደሽ ሰላትሽን አስገብተሻል አይደል? ወይም ደግሞ እዛው ተንቀጥቅጠሽ ፌን ሰርተሻል አይደል? ሸሚዞሽ አይደለ? ንገሪኝ፣ ለማንም አልነገርም በእናትሽ። ከንቱ። ለማንኛውም ቶሎ ቶሎ ወደ ወለሽ አምጪልሽ። ፊቷ ላይ ልወርውርላት ወይስ አነቄ ሊያዛት? አይ ቃል ተረጋጊ፣ ተረጋጊ። ለልጅሽ ስትይ ተረጋጊ። ቢያንስ አንድ ቦታ ረግታ ትማራለች። ለልጅ የማይከፈል መስዋዕትነት የለም። ስለዚህ ቃል ከዚህ የባሰ ነገር እንኳን ቢመጣ ለመወጣት ተዘጋጂ። በጣም ጥሩ እኮ። ኦኬ ችግር የለም። ቆይ አይታየም? ትናንተን ስል መክረምኝ የከረመው ሁሉ አይታየም። እሺ ከርመው የሚጣፍጥም አለ፣ እንደዛውም ደግሞ ከርሞ ተበላሽቶ የሚጣል አለ። በጣም ጥሩ። ስለዚህ እኔ ከርሞ ከሚጣፍጠው ነኝ ወይስ ከርሞ ከሚበላሽ? መልሱን ላንቺ ትችልሻለሁ። አሁን መሄድ እችላለሁ? ጆ እኔን መሀል መንገድ ላይ ተይ፣ መሄድ አልችልም። እንግዲያውስ ያው አሁን ዳር ላይ ያለሽ መሄድ እችላለሁ? ጆ እስከዛሬ ካንተም እንደማይገባኝ ታውቃለህ። ጭፍንነት ኒያም፣ እኔ እያንዳንዱን ነገር አስተውላለሁ፣ አስባለሁ። አንቺ ግን ይሄ ነገር እየገባሽ አይደለም። እሺ ታዲያ ለምንድን ነው የማታፈቅረኝ? እኔ ምን ጎደለኝ? የምጠላው ነገር ካለም ንገረኝና ላስተካክል። ከአንቺ እኮ ምንም የጎደለሽ ነገር የለም። አንቺ በሁሉም ነገር ሙሉ እኮ ነሽ። እሺ ታዲያ ለምንድን ነው አንተ ጋር ስመጣ ምጎል? አትጎይም። አልጎደልሽም፣ ደግሞም አትጎይም። ስታለቅሺ ሳይሽ ሁሉ ጊዜ አንጀቴን ነው የምትበይው። ያንተን አንጀት እንኳን ሰው አንበሳ ቢመጣ ራሱ አይበላው። ደግሞ አንጀት እንዳለው ሰው ታወራለህ? ያቃጣይ አረፈ ያንቺ ምን እንደሆነች ነው። ፊደል ሰማረክ ፈልገሽ ፊደል ሰማረክ ፈልጋለሁ። የሶፍ ዶክስ ላይ መስጠላል ምን አልሽ አንቺ ቁራሌ ጩጪ? ማንተራስ አንቺ ለአንቺ እየተጫወትኩ ነው። እንዴት ነው እባክሽ የምታወሪው? ተነሽ ወደ ክፍልሽ ግቢ። አንቺ ራሱ ወደ ክፍልሽ ግቢ። እንጣይ ሰዝምብላለሽ። አንቺ ተጫወቺ። ይኸው ጫፋሽ ወርውዬልሻለሁ። እናቱ እላይ ልታስቀምጪ ነው እንዴ? መሬት ላይ አስቀምጪ በእናትሽ። ነይ እንዴ ወርውረሽ ነው የምትሄጂው? ይቅርታ ይባላል እኮ። ምን አጥፍቼ ነው ይቅርታ የምጠይቅሽ? አንቺ ለኔ መልስ አትስጪ። ይኸውልሽ ዳግም እንደፈለኩ ያቀብጠኛል ብላሽ አስበሽ ከሆነ በጣም ተሳስተሻል። እኔ ያልኩትን በሙሉ ያደርጋል። ደግሞ ከዚህ ቤት አሽቀንጥሮ እንዳስወጣሽ ማድረግ የምችል ሴት ነኝ። ምን አይነት ሴት እንደሆንኩኝ አታውቂም ማለት ነው። መልሽ ደውልልኝ። ቆይ ሰላም ነሽ? እንዴት ነሽ? አቤት፣ ምን ልርዳሽ? እዚህ ትምህርት ቤት ነው አይደል የምትሰራው? አዎ። ምን ነው እያየሽ ትጠይቂኛለሽ እንዴ? አይ መና የምትባል ህፃን እዚህ ነው እናንተ ጋር የምትማረው እና ስለሷ አንዳንድ ነገር ጠይቅ ፈልጌ ነበር። ማለት ቤተሰቧ ነሽ ወይስ ምን ሆነሽ አንቺ? እንዴ አዎ ቤተሰቧ ነኝ እና ቤተሰቧ ሳሎን ስለሷ ለምጠይቅ እንዴት እዚህ ድረስ እመጣለሁ? ጥሩ እንግዲህ ልጅቷ ከመጣች 1 ሳምንት ሞልቷታል። ለምንድነው ልጅቷ ወደ ትምህርት ቤት ማልኳት? በተቃራኒው ነው ልጠይቃችሁ እንጂ ዋናው አመጣጤ እኮ እሱን ለማስተካከል ሳሚዬ። አቤት፣ ከዚህ በፊት ታውቂኛለሽ እንዴ? አንተን ሰፈራችን ላይ ማያውቅ ሰው አለ እንዴ? የልጆቻችን ተንከባካቢ እኮ ነህ። ኧረ ይሄን ያክል እንዴ ትጠራጠራለህ? እኔ የምልህ በኋላ ከስራ ስትወጣ ላናገር እችላለሁ? ይቻላል። በቃ ስልኬን ያዥና ደውዪ። Ooh
ሶፋ ላይ ነው የሚበላው ሀገርሽ። ለነገሩ ስለ ሶፋ ምን ታውቂና? ምን አይነት ዘረቢስ ነች። በጣም ይቅርታ እትዬ። ሂጂ ወደዛ። ይቅርታሽን ቀቅለሽ ብዬ አሁን የቆሸሽውን አንድ ባላች አሁን ትንሽ ነው እንጂ ትንሽ ደግሞ ተመለሽና እንድታጸዳጁ። ችግር ቢበዛም ፈተና መቼ ደከመኝ አልኩና አንድ ጥያቄ ልጠይቅሽ። ልጄ ምን መተት ብታስነኪው ነው እንደዚህ አንቺን ተከትሎ እንደ አንቺን የሚለው? ኧረ እትዬ እኔ በምንም አላስነካሁትም። ኧረ እባክሽ ምንም ሳታስነኪው ነው አለካ ከሆቴል ጨፋሪነት ወደ ሚስትነት ቀይሮ እዚህ ቤት እመቤት ሊያደርግሽ የፈለገው። ኧረ እትዬ እኔ ሆቴል ቤት አስተናጋጅ እንጂ ጨፋሪ አይደለሁም። ያው እኮ ነው አስተናጋጅ ሆንሽ ጽዳት ሆንሽ ሆቴል ውስጥ ማንኛውንም ስራ ብትሰሪ ዞሮ ዞሮ ዱርዬ ነሽ። ኧረ እትዬ እንደዛ አይበሉ። ጽዳትም ሆነ አስተናጋጅም እኮ የተከበረ ስራ ነው። ማን ያከበረው እባክሽ? መቶ መጠጥ የጠጣ ሁሉ አይደለ ይዟችሁ የሚሄደው? አናቃችሁም እንደኛ እናንተን። ኧረ እትዬ ግፋ ይናገሩ። ዝጊ እባክሽ። ይኸውልሽ አሁን የምናወራውን የምንጨቃጨቀውን ሁሉ ለልጄ ብትነግሪ ነው እህል ውሃሽ የሚያልቀው። እወቂ፣ ነግሬሻለሁ። ጋውን ስትለብስ ብቻ ነበር ግርማ ሞገስ ያለህ የምትመስለው፣ ግን ሳትለብስም አለክ። ቴንክ ዩ። እና ምን እንደምረዳሽ እኮ አልነገርሽኝም። የምትረዳኝ እንኳን አልመስል ስላለኝ ነው መናገር የፈራሁት። እንዳንቺ አይነት ቆንጆ አይቶ የማይረዳል ብለሽ ታስቢያለሽ? አመሰግናለሁ። ያው ባትረዳኝም እንደረዳኸኝ ነው የምቆጥረው። ሳረዳሽማ ምስጋና ያስፈልጋል። አንድ ላይ ስረዳሽ በከባዱ ተመሰግኛለሽ። ፊትህ ራስ እኮ እንደምትረዳኝ ያስታውቃል። የዋህነትህ ጎልቶ ይታያል። የዋህነት በፊት ይታወቃል እንዴ? ቀላል ያንተ እኮ ከምታውቅም አልፎ የዋህነትህ ቆሞ ሄዳል። ለማንኛውም እኔ ከአንተ የምፈልገው ነገር ትናንትና እኮ እማዬ እኮ ማማ እኮ እንደግጨት ብታይ እዛ ስፈልግሽ እዚህ ወያቺ እማዬ ደግሞ አስደነገጥሽኝ። እኔም እኮ ምን ሆንሽ ብዬ ነው። እኔና ልጄን እኮ አስደነገጥሽኝ። ምን ሆነሽ ነው? ቃል ምን ልነግሪኝ ነበር? መና እስኪ ንገሪ። ምሳ ደርሷል። ቁጭ በል። ቆይ እንጂ ትንገረኝ። ቁጭ በልና ትነግርሃለች። የት ሄድብሃል? ቁጭ በል። በዳ ለአባትሽ ይጮሃል። አምጪለት። እሺ ለአባትሽ በበልሽ ትነግሪው ነበር። ቀደም ማማ አንቺን የሰደበች ነበረ። እሱን ለአባዬ እነግረዋለሁ። የኔ ልጅ ብልጡን እንጂ ሁሉም ነገር ለሰው አይነገርም። ለሰው የሚነገርና የማይነገር አለ ብዬ አልነገርኩሽም? እሺ እማዬ፣ ምንድነው የሚነገሩና የማይነገረው? ይኸውልሽ ምን ሊነገር ይችላል መሰለሽ? ዛሬ ምሳዬን በላው፣ ቃቃ ተጫወትኩ፣ እንቅልፌን ጣልኩ። እነሱ ናቸው የሚነገሩት። እማዬ እኔ ለሙድዬሽ ነው። አታዝቂኝ ልጅ። ሂጂ አሁን ቶሎ በይ፣ እየጠበቀሽ ነው። እሺ ግን አደራሽ ምንም ነገር ትንፍሽ እንዳትይ። እሺ ሂጂ በቃ። እማዬ ምግቤን እኮ በላሁ ብሎ እኮ አይነገርም። ሆ ምን ነው ቆየሽ? ምን ላይ ሆይ ቀደም ነበሩ ከአባዬ ስባርኪያ እንዴት ነው ተሳተፍ? በቃ እንደሱ ይባል።
አመሰግናለሁ የኔ ቆንጆ። ምንም አይደለም። ልቤን አንጠለጥልሽው እኮ ቅድም የጀመርሽልኝ ንገሪኝ የኔ ልጅ። ሁሉም ነገር እኮ አይነገርም አባዬ፣ ሆድ ባዶ እኮ ይቀራል። ቆይ እኔና አንቺ መሀል እንደዚህ አይነት ነገር ተጀመረ እንዴ? ቆይ በቃ ከዚህ በኋላ እኔ ደግሞ ምንም ነገር አልነግርሽም። የማይነገሩ ነው ትንገረኝ፣ የሚነገሩ ንገረኝ። የሚነገርና የማይነገር ነገር ደግሞ አለ እንዴ? እና አታውቅም እንዴ? አንቺ ገና ጉዳለሽ። እስኪ የሚነገርና የማይነገረውን ነገር ንገሪኝ እስኪ። እንዴ አባዬ፣ ሁሉም ነገር ዛሬ ብቻ ነው እንዴ የምነግርህ? ሌላውን ደግሞ ሌላ ቀን እነግርሃለሁ አባዬ። ሌላ ቀን እነግርሃለሁ። እሺ አባቴ። ዛሬ ስራ የለም እንዴ? ገባሁ እኮ ወይስ አርፍጄ ነው የገባሁት? እንግዲህ ካረፈድኩም ይቅርታ ይደረግልኝ። አይ ይሄ ደግሞ ምን ማለት ነው? ማለትማ ስራ ይሄ አንተን ሳይ ከዋልኩኝ ለኔ ከስራም በላይ እና እኔ ስታይ በመዋልሽ የምታገኘው ደሞዝ ወይም የምታገኘው ገንዘብ አለሽ? ግን መቼ ነው አንተ እኔን በቀኝ አይነ መመልከት የምትጀምረው? ምናልባት ግራ አይኔ ሲጠፋ ሊሆን ይችላል። ነገር አታዙ። እኔ አይኔ ያልኩት ምሳሌ ነው እንጂ ለማለት የፈለጉት ከልብ ለምን አታየኝም ለማለት። ሚያም ልብ ቢኖረኝ እዚህ ድንጋይ ላይ ተቀምጬ ታገኘኛለሽ? ልብ ስለሌለኝ መሰለኝ። ማለት እና ልብ የለኝም እያልክ ነው? ልብ በ40 ዓመት ገንዘብ ደግሞ በ20 ዓመት አይደለም የሚባል? ታዲያ ምን ነው አንተ ልብም ገንዘብም ማጣ? አይ ብቻ ለብቻ አልፈልግም ብዬ ነው። አንድ ላይ ይሻላል ብዬ ነው። በልቻው ቆይ ግን ሰሞኑን ምንድነው እንደ አሮጌ ዕቃ ጣልጣል አደረገ? ለኔ ይገባኛል? አይገባሽም። ደግሞ ራስሽን አሮጌ ዕቃ ነኝ ብለሽ ነው እንዴ የምታስቢው? አላስብም። እንዴት አስባለሁ? ታይ ደግሞ ታዲያ ካልሆንሽ እንደዚህ አይነት ምሳሌ አትስጫ። ምን ላድርግ? የአሮጌ ዕቃ ስለመጣል እኔንም ስለጻፈኝ ደገምሽው። እንግዲህ ልንገርሽ፣ አሮጌው ዕቃ ሺህ ጊዜ ከዘመን ዘመን ቢሻገር አገልግሎቱ ደህና ቢሆንም አዲስ ዕቃ ግን ከመጣና አገልግሎቱ ደግሞ አዲሱ ዕቃ አሮጌውን ከበለጠው ጊዜ ይፈጃል እንጂ እኮ አሮጌው ዕቃ መጣሉ የማይቀር። ቆይ ምን አይነት አባባል ነው? ለዕቃው ነው ወይስ ለሌላም ነገር ነው የተናገርከው? ቆይ ፍቺው ምንድን ነው? እንግዲህ ፍቺው እንደ ባለቤቱ ይወሰናል። እንግሊዘኛና ህልም እንደ ፈቺው ነው ይባል የለ? እንግሊዘኛና ህልም እንደ ፈቺው ነው። ዲና አንቺ ዲና፣ አቤት እማዬ። ምን ሆነሽ ነው? በሀሳብ ጭልጥ ብለሻል እኮ። የለሽም እኮ። እንግሊዘኛና ህልም እንደ ፈቺው ነው። አቤት እማዬ፣ በመኪና ስጓዝ በህልም ያየው። ቆይ ምንድን ነው ፍቺው? ምን ሆነሻል? ልጅ እማዬ፣ የጠየኩሽን ብቻ መልሽልኝ። በመኪና መጓዝ ቆይ ፍቺው ምንድን ነው? እንግዲህ በመኪና መሄድ ትርጉሙ እኔ እንደማውቀው ከሆነ ከመኪና ከፍ ባለ ነገር ትሄጃለሽ ማለት ነው። እሱ ደግሞ ማለት በአይሮፕላን ትበሪያለሽ ማለት ነው። በባቡርስ ከመኪና ከፍ አይልም ይላል እኮ እማዬ። ባለፈው ለአክስቴ ይሄንኑ ህልም ነገርኳት፣ ግን ሊያምሽ ነው አለችኝ። መኪና ህመም ነው አለችኝ። ከዛ ደግሞ ላጎቴ ይሄንኑ ህልም ነገርኩት፣ እሱ ግን ሎተሪ ደርሻል ነው ያለኝ። እንግሊዘኛና ህልም እንደ ፈቺው ነው። ገባኝ። ምን ሆነሽ የኔ ልጅ? እያስጨነቅሽኝ ነው እኮ። ይሄ ዳግም ነው የሚያስጨንቀኝ። ቆይ ሌላ ማን የሚያስጨንቀኝ ይመስልሻል?
ቆይ ዛሬ ደግሞ ምን ተባባላችሁ ነው? ተረጋጊ እንጂ እኔ ልጅ። እንዴት ልረጋጋ እማዬ? አሮጌ ዕቃ ዋጋ ካጣ ይጣላል አለኝ። ያ ማለት እኮ አንቺም ዋጋሽን ካጣሽ ትጣያለሽ እያለኝ ነው አይደል? እንደዛ ማለት ነው እማዬ። አይዞሽ የኔ ልጅ ተረጋጊ። ሁሉም ነገር በጊዜው ይሆናል። አንቺ ብቻ ተስፋኛ ሁኚልኝ። ቆይ እንዴት እማዬ? እንዴት አሮጌ ዕቃ ነሽ እያለኝ እንደዚህ እየገፋኝ? እንግዲህ ተረጋጊ። ጎበዝ ልጅ አልነበርሽ እንዴ? አሁን እኮ እቺ ዘረቢስ አሁን ከመጣች በኋላ ነው ይሄ ሁሉ ነገር በህይወታችን ይሆናል። ስለዚህ እሷን ነቅለን አንደኛችንን ከህይወታችን እናስወጣታለን። አንቺ ብቻ ተረጋጊ። እነቅላታለሁ። ከሰው ነው የምነቅላት። አትጂጂ ነይ ነይ። አንቺ አርፍደሽ መምጣትሽ ሲገርመኝ ደግሞ ተደብቀሽ ትገቢያለሽ። ኧረ እኔ አልተደበኩም። አንቺ ስንቴ ነው የምነግርሽ? ሮብ ቀን ዩኒፎርም አይለበስም ልብስ ነው የሚለበሰው አላልኩሽም? አዎ ብለኸኛል። ነገር ግን ባለፈው ደህና ልብስ የላትም ለዛ ነው ሮብ ዩኒፎርም አስለብሳ ስል እሺ ብለኸኝ ነበረ። ብያለሁ። ያልኩት ግን ለአንድ ቀን ነው እንጂ ለዘላለም አይደለም። እሺ በቃ አሁን ልግባ። ማለቴ እዚህ ከደረስን በኋላ አርፋጅ እንዳንባል። መጀመሪያ ማወራሽ መልሽልኝ። እሺ በቃ በመጀመሪያ ልጅሽ በሮብ ቀን ዩኒፎርም ለብሳ እንዳትመጣ። በመቀጠል ደግሞ ልጅሽ ክፍል ውስጥ አስተማሪ ትረብሻለች፣ ትንጫጫለች፣ የልጆች ምሳቃ ትበላለች። ኧረ እሱማ ከአሁን በኋላ ግን እነዚያውን ያልኩሽ ነገር ሳታስተካኪ በዚህ ትምህርት ቤት እንዳታልፊ። በሉሽ አሁን ግቡ። ለመሆኑ ልጅቷን ትምህርት ቤት ልሰዳት በሚል ሰበብ የትም እያልሽ ነው እንደምትመጪው? ኧረ ተይ እንደዛ አይደለም። ትምህርት ቤቷ ከዚህ ሰፈር ትንሽ ራቅ ስለሚል ነው። ኧረ እባክሽ ከአንቺ ግን ትምህርት ቤት 2 እጥፍ እንኳን የሚሄዱት እንዳንቺ አላወሩም። እነሱ በታክሲ ስለሚሄዱ ነው፣ እኛ ደግሞ በእግራችን ነው የምንሄደው። ለዛ ነው እትዬ። እትዬ አትበይ። እንዳንቺ ያለ ቦርኮ እትዬ አይለኝም እኔ። አሁን እያዘጋጀሁት የዶሮ አለ። ሂጂ ክቲም ብይና አንቺ ነግሪኝ ጥብ። እሺ በስርዓቱ ጠኝ እንጂ ምንድነው ነካ ነካ የምታደርጊው? ተነሽ። ምንም ስቃይ ቢቆለል እንደ ተራራ እኖራለሁ ሁሉን ችዬ ልጄ ላንቺ ብዬ ችግር ቢበዛም ፈተና መቼ ደከመኝ አልኩና ይህንን እንዴት ልወጣ ከኔም አልፎ ልጄ ባንቺ መጣ። ልጄ ምን ላድርግልሽ? በምንስ